በይቅርታውና በምህረቱ ሁላችንንም በተቀደሰ ዕለት በተቀደሰው ቤት በተቀደሰው አደባባይ ሰብስቦ ቅዱስ የሆነውን ቃሉን እንድንሰማ የፈቀደልን እስካሁንም በነበረው ቆይታ ሥርዓተ ቅዳሴውን ፈጽመን በካህናት በአባቶቻችን እንድንባረክ ያደረገን የፈቀደልን የአባቶቻችን የቅዱሳን የእናቶቻችን የቅዱሳት የቅዱሳን መላእክት የነ ቅዱስ ሚካኤል አምላካቸው ልዑል እግዚአብሔር የተመሰገነ ይሁን። በድንጋሌ ሥጋ በድንጋሌ ነፍስ የጸናች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የገናናው መልአክ የቅዱስ ሚካኤል የቅዱሳን ሁሉ ስማቸው ለዘለዓለሙ የተመሰገነ ይሁን። በሚኖሩን የተወሰኑ ደቂቃዎች እንደ እግዚአብሔር ፈቃድ የምንነጋገርበት የትምህርታችን ርዕስ አንሰ ወቤቴ እግዚአብሔርሃ ናመልክ፣ እኔና ቤቴ እግዚአብሔርን እናመልካለን የሚል ነው መነሻው። በዚህ መነሻነት የምንነጋገረው ስለ ኦርቶዶክሳዊ ቤተሰብ ይሆናል። መነሻችን ኃይለ ቃሉ በመጽሐፈ ኢያሱ ላይ የሚገኝ ምዕራፍ 24 ቁጥር 15 ላይ ነው። በሱ መንደርደሪያነት የምንነጋገረው ስለ ኦርቶዶክሳዊ ቤተሰብ ስለ እያንዳንዳችን ሁላችንንም ከልህቅ እስከ ደቂቅ ከአረጋዊ እስከ ሕፃን ሁላችንንም ስለሚመለከተው ጉዳይ ይሆናል። እግዚአብሔር አምላካችን የራቀውን ምስጢር አቅርቦ የረቀቀውን አጉልቶ የጠመመውን አቅንቶ የጎደለውን ሞልቶ ማስተዋሉን ጥበቡን ለሁላችንም ሰጥቶ እንዲያስተምረን እንዲመክረን እንዲገስጸን እንዲያጽናናን እንዲያረጋጋን ቅዱስ ፈቃዱ ይሁንልን። እኔና ቤቴ እግዚአብሔርን እናመልካለን። ይሄንን ኃይለ ቃል የተናገረው ኢያሱ ነው። ከሙሴ በኋላ ሕዝበ እስራኤልን እየመራ ርስትን ያካፈለ ምድረ ርስትን ያወረሰ በእግዚአብሔር ፈቃድ ለአባቶቻቸው ለአብርሃም ለይስሐቅ ለያዕቆብ እግዚአብሔር አምላክ በገባላቸው ቃል ኪዳን መሰረት ርስትን ያካፈለ በሙሴ እግር ስር ያደገ በኋላም ደግሞ ኃላፊነቱን ተረክቦ ሕዝቡን ወደ ምድራዊት ኢየሩሳሌም ወደ ተስፋይቱ ምድር ወደ ከነዓን ያደረሰ በዚያም ርስትን ያካፈለ ኢያሱ ነው የተናገረው። እግዚአብሔር አምላክ ለአባቶቻቸው በጥቅሉ ለእስራኤላውያን